እጅግ አስደንጋጭ የሆነ ሰበር መረጃ እየተሰማ ይገኛል። ዶናልድ ትራምፕ እንደዛቱት እያደረጉት ይገኛሉ። ትናንት በስቲያ እንዲሁም ደግሞ በትናንትናው ዕለት በኢራን ላይ ከባድ ጥቃት እንደሚሰነዝሩ እንዲሁም ኢራን እንደተስማማ ሲዝቱ እንደነበር የሚታወስ ነገር ነው። ከሰዓታት በፊትም እንግዲህ በኢራን ዋና ከተማ በሆነችው በቴህራን በእስራኤል እንዲሁም ደግሞ በአሜሪካ ጥምር ጥቃት እንግዲህ እየተናወጠች እንደሆነ ነው እየተመለከትን የምንገኘው። እንደ አልጀዚራ ዘገባ ከሆነም እንግዲህ አሜሪካ እንዲሁም ደግሞ እስራኤል ታርጌታቸውን የመቱ በትክክል ማለት ነው 20 የሚደርሱ ቦታዎች ጥቃት ደርሶባቸዋል። በርካታ ሰዎችም ህይወታቸውን አጥተዋል። እንዲሁም በሺዎች የሚቆጠሩ ሰዎች እንግዲህ ከባድ የሆነ ጉዳት እንደደረሰባቸው እየተነገረ የሚገኘው ዶናልድ ትራምፕ በተደጋጋሚ እየዛቱ ምንም ነገሮችን እንደማያደርጉ የተለመደ ቢሆንም እንኳን የትናንት ዛቻቸውን ግን በዛሬው ዕለት እየፈጸሙ እንደሆነ ነው እየተመለከትን የምንገኘው። በኢራን ዋና ከተማ ቴህራን ላይም ከባድ የሆነ የተኩስ እንዲሁም በተጨማሪ ደግሞ የፍንዳታና የተለያዩ የጦር ጀቶችም እንግዲህ ያዣበቡባት እንደሆነ ነው መረጃዎችን እየተመለከትን የምንገኘው። ኢራን ከዚህ በኋላ ውሳኔዋ ምን ይሆን የሚለው ነገር ይጠበቃል። በትናንትናው ዕለት የተገደለባትን ባለስልጣን በተመለከተ እንግዲህ ጥቃት ሰነዝራሉ ያለች ቢሆንም እስካሁን ድረስ ግን የተለዩ ወይም ደግሞ በፊቱ ማለት ነው የተለየ ጥቃት ስትሰነዝር አልተመለከትናትም። ነገር ግን ኢራን በዚህ ሰዓት በጭንቅ ላይ ነው የምትገኘው። የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። ሁሌም ከሰላም ጎን ነው ማለት ፈልጋለሁ። በዚህ ጉዳይ ላይ አዳዲስ መረጃዎችን ካገኘው በፍጥነት ይዤላችሁ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። እጅግ አሳዛኝ የተባለ ሰበር መረጃ እየተሰማ ይገኛል። ዶናልድ ትራምፕ እንደዛቱ ጥቃቶችን እየፈጸሙ እንደሆነ መረጃዎች እየወጡ ይገኛሉ። በዚህ ሰዓት በተሰማ መረጃ አሁን ላይ ወደ 3 የሚጠጉ ከባባድ የተባሉ ፍንዳታዎች በኢራን መዲና በቴህራን ላይ እየተሰማ ይገኛል። እንደዚሁም ደግሞ የቴህራን ሰማይ ላይ ከባድ የተባለ የጦር ጀቶች እንግዲህ ሰርኩሌት እያደረጉና እየተሽከረከሩ እንደሚገኙ መረጃዎች እየወጡ ይገኛሉ። ዶናልድ ትራምፕ ዛሬ ኢራን ላይ ከባድ የተባለ ጥቃትን እንደሚከፍቱ መዛታቸው ይታወቃል። ይሄ ጥቃት ታዲያም ሳይጀምር እንዳልቀረ እንደዚሁም ደግሞ ወደ ሰላም ይወስዳቸዋል የተባለው ድርድርም እንደፈረሰ እንግዲህ መረጃዎች እየወጡ ይገኛሉ። ኢራን እጅግ አስፈሪ ምላሽ መልሳለች ለዶናልድ ትራምፕ ዛቻ ማለት ነው። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። አሜሪካ ደፍራ የዛተችውን ጥቃት ከሰነዘረች እኛም ለመጀመሪያ ጊዜ ሙሉ ኃይላችንን እንጠቀማለን። እስካሁን ካጠፋነው ጥፋት እስካሁን ካጠቃነው ጥቃት በጥፉ በነገው ዕለት እናጠቃለን። በእስራኤልና በመካከለኛው ምስራቅ የሚገኙ በርካታ ተቋማትን በሙሉ እናወድማለን። ብቻ አሜሪካ የዛተችውን ደፍራ ታድርግ እያሉ ይገኛሉ ኢራኖች። በሌላ ዜና ደግሞ ይሄ ትንሽ አስቂኝ የሚባል ዜና ነው። ምክንያቱም ዘንድሮ ከትራምፕ በላይ በርካታ የኢራን ባለስልጣናትም ወይም ደግሞ ተቋማትም ኮሜዲያን እየሆኑ ይገኛሉ። ምክንያቱም ለትራምፕ አስቂኝ መግለጫዎች እነሱ ማስቂኝ ምላሽ እየመለሱ ይገኛሉ። በዚምባብዌ የሚገኘው የኢራን ኤምባሲ በዛሬው ዕለት ዶናልድ ትራምፕ ሆርሙዝን ካልከፈታችሁ ብለው ለዛቱት ዛቻ አስቂኝ መልስ መልሷል። እሱ ምንድነው? የሆርሙዝ በርን ክፈቱ የምትሉን ቁልፉ ጠፍቶብናል ሲሉ ነው እንግዲህ አስቂኝና እጅግ በቃ እያላገጡ ትራምፕ ላይ እያሾፉ ነው የሚመስሉት። እንደዚህ ምላሽ ነው የሰጡት። የሆርሙዝ በር ቁልፍ ጠፍቶብናል ብለዋል። በሌላ በርካታ ዜና መጣላችኋል። ይህ ቪዲዮ ስንሳት ደረሳችሁ ሁላችሁም ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አሁንም ሰበር መረጃ እየወጣ ይገኛል። ዶናልድ ትራምፕ መግለጫዎችን እንዲሁም ደግሞ የተለያዩ ማስጠንቀቂያዎችን አሁንም በተደጋጋሚ እየሰጡ ይገኛሉ። በዛሬው ዕለት ማለትም ከሰዓታት በፊት ማለት ነው እንደነገርኳችሁ በኢራን ላይ ከባድ የሆነ ጥቃት እየተሰነዘረ እንደሆነ እንዲሁም ደግሞ በአሜሪካና የእስራኤል ዛቻ ማለት ነው ቀልድ እንዳልሆነ እየተመለከትን ነበረ። አሁንም በዚህ ሰዓት ዶናልድ ትራምፕ የተለያዩ መግለጫዎችና ማስጠንቀቂያዎችን እየሰጡ ይገኛሉ። አሁንም ጥቂት ሰዓታት አላችሁ የሆርሙዝን ሰርጥ ለመክፈት እንዲሁም ደግሞ ወደ ስምምነትና ድርድር ለመምጣት ጥቂት የተባሉ ሰዓቶች ይቀራችኋል። እስከ ማክሰኞ መጨረሻ ወይም ደግሞ እስከ ምሽት ድረስ ስምምነቶችን የምታደርጉ እንዲሁም ደግሞ የሆርሙዝን ሰርጥ የምትከፍቱ ከሆነ ጥቃታችንን እናቆማለን፣ ካልሆነ ግን ሙሉ ለሙሉ የኢራን ድልድዮች እንዲሁም ደግሞ መሰረተ ልማቶች ይወድማሉ፣ ኢራንን ድንጋይ እናደርጋታለን ሲሉ በተደጋጋሚ ማለት ነው በአሁኑ ሰዓት መግለጫን እየሰጡ ይገኛሉ። ኢራን አሁንም ከባድ የተባለ ጥቃትን እያስተናገደች ትገኛለች። በተለይም ደግሞ በዋና ከተማ እንዲሁም ደግሞ በተለያዩ በሆርሙዝ ሰርጥ አካባቢ የሚገኙ የተለያዩ ግዛቶች እንግዲህ የዚህ ጥቃት ሰለባ እንደሆኑ ጭምር ነው እየተመለከትን የምንገኘው። የሟቾች ቁጥርም በየሰዓታት ልዩነቱ እየጨመረ ይገኛል። በዚህ ጉዳይ ላይ አዳዲስ መረጃዎችን ካገኘው በፍጥነት ይዤላችሁ እመጣለሁ። ፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ቀን ይሁንላችሁ። የዛሬው የእስራኤልና የአሜሪካ ጥቃት ከዛሬው ደግሞ እስካሁን ድረስ ከነበሩ ጥቃቶች ትንሽ ኢንቴንስ እንደሆነና ትንሽ ከባድ የሆነ ጥቃት እንደሆነ ብዙዎች እየዘገቡት ነው የሚገኙት። ከፍተኛ ሁኔታ እንግዲህ የኢራን ኢንፍራስትራክቸሮች ላይ ደግሞ የኢራን መሰረተ ልማቶች ላይ ጥቃት ሰው ደግሞ ታርጌት ያደረገ ጥቃት ነው እንግዲህ የተካሄደ የሚገኘው። ሬልዌይ ስቴሽኖች ሳይቀሩ ከዚህም በተጨማሪ ደግሞ ካራግ የምትባለው ደሴት በጣም በከፍተኛ ሁኔታ ኢራን ነዳጅ ኤክስፖርት ለማድረግ ከምትጠቀምባት የነበረችውን ካራግ ደሴት ላይ እንደዚሁ ከባድ ጥቃቶች ሰንዝረዋል። የኢራን የስቴት ሚዲያ ደግሞ ኢራን ስቴት ኮንትሮል የሚያደርገው የሚዲያ ተቋሞች ሁሉ አልቀሩም በዚህ ጥቃት ላይ።
ሬልዌይ ወር ደግሞ የባቡር መንገዶች ስላችሁ አንድ ቦታ ብቻ አይደለም፣ በየከተማው የሚገኙ በቆም በታብሪዝ ምናምን በሚባሉት ከተማዎች ያሉ ጠቅላላ የሬልዌይ ስቴሽኖችና የሬልዌይ ብሪጆች የሬልዌይ ድልድዮች ሳይቀሩ ነው እንግዲህ በጥቃቱ ውስጥ የገቡ። እስካሁን ይህን ቪዲዮ የምሰራበት እስካሁን እስከ ቀኑ 8 ሰዓት ድረስ ባለው መረጃ ከሆነ እስካሁን ድረስ የኢነርጂ ኢንፍራስትራክቸሮች ደግሞ የኃይል ማመንጫዎች ኢንፍራስትራክቸሮች ላይ እስካሁን ድረስ ጥቃት አልተሰነዘረም። እነዚህ የኃይል ማመንጫዎች የግድብ ሊሆን ይችላል ወይ ደግሞ የኒውክሌር ኃይል ማመንጫ ሊሆን ይችላል። እነሱ ላይ ብቻ እስካሁን ድረስ ጥቃት አልደረሰም። አሁን ባለኝ መረጃ ድረስ ከዚህ በኋላ ሊቀጥል ይችላል የጥቃት ከዚህ በኋላ ቀጥሎ የኢነርጂ ኢንፍራስትራክቸሮች ሊመቱ ይችላሉ። ግን በከፍተኛ ሁኔታ ያልጠበቁት ወር ደግሞ ሰርፕራይዝ ያደረገኝ ጥቃት የካራግ የምትባለው ደሴት ላይ የተደረገው ጥቃት ነው። እዚህ ደሴት ላይ እንግዲህ የራዳር ስቴሽኖች አልቀሩም። ከዛ በተጨማሪ ደግሞ ላንዲንግ ዶክ ወር ደግሞ መርከቦች መጥተው ላንድ የሚያደርጉበት መርከቦች መጥተው ዶክ የሚያደርጉበት ቦታ ሳይቀር ተመቷል። ስለዚህ ካራግ ደሴት ላይ ከዚህ በኋላ መርከቦች አያልፉም ማለት ነው። ላይክ የሆነ ጊዜ ወስድባቸዋል እስኪጠግኑት። ኢራን እንግዲህ ነዳጆቿን ለገዢዎቿ ትራንስፈር የምታደርግበት ደግሞ ለገዢዎቿ የምትሸጥበትና የነዳጆቹን የምትጭንበት ቦታ እንደሆነ ይታወቃል። ያ ካራግ የሚባለው ደሴት ማለት ነው። ስለዚህ ሲግኒፊካንትሊ የነዳጅ ኤክስፖርቷን ከዚህ በኋላ ሊጎዳው የሚችልና ጠባሳ ጥሎበት ሊያልፍ የሚችል ጥቃት ነው። ኢራን እንግዲህ በምላሹ አካባቢ የሚገኙ የዩኤስ ወር ደግሞ የዩኤስ እና የእስራኤል ኢንፍራስትራክቸሮች ሳይቀሩ ከዚህ በኋላ ታርጌቶች ናቸው። አይ ፎር አን አይ ወር ደግሞ አይን ላጠፋ አይኑ ይጠፋበታል በሚለው ብሂል ተከትዬ እንግዲህ ከዚህ በኋላ ያሉትን የዩኤስ ጠቅላላ ኢንፍራስትራክቸሮችና በዩኤስ አላዮች ወር ደግሞ የዩኤስ አጋዦች የሚገኙ ጠቅላላ የገልፍ ካንትሪ ውስጥ የሚገኙ ኢንፍራስትራክቸሮች ከዚህ በኋላ በኢላማዬ ስር ናቸው ብላለች። ኢንፍራስትራክቸር ስላችሁ የመንገዶች የባቡር መንገዶች ሊሆኑ ይችላሉ፣ አስፋልት መንገዶች ሊሆኑ ይችላሉ፣ ቺፖች ዶክ የሚያደርጉበት ቦታ ሊሆን ይችላል፣ ወደቦች ሊሆኑ ይችላሉ። ጠቅላላ የገልፍ ካንትሪ ወር ደግሞ እዛ አካባቢ የሚገኙትን ብቻ በቃ እነዛ ሀገሮች ጠቅላላ ታርጌት ውስጥ ገብተዋል። ከዚህ በኋላ ነው ጥቃት የሚሰነዘረው ብላለች። ኢዝ ጎይንግ ቱ ቢ ታፍ ከባድ ነው የሚሆነው ለገልፍ ካንትሪዎች ማለት ነው። ኤክስፖርት ማድረጊያ ብቻ ሳይሆን ኢምፖርት ማድረጊያቸው ወደቦች ታርጌት የሚደረጉባቸው ከሆነ ነዳጅ ፋሲሊቲዎች የሚመቱባቸው ከሆነ ሌላ ደግሞ የትራንስፖርት ኢንፍራስትራክቸር የሚመታባቸው ከሆነ እስኮነ ቴክ ይርስ አመታት ነው የሚፈጀው ሪቫይቭ ለማድረግ። ከተለመደው አይ ዊል ኪፕ ዩ አፕዴትድ ረዘም ያሉ ትንተናዎችና ረዘም ያሉ አናሊስትና ሳይቶችን የምሰጣችሁ ይሆናል። ፕላስ መክታ መንካታችሁ ይመቻችሁ። ኢራን የምትባለው ሀገር ብገረምባት ምን ይገርማል? ብቻዋን ሆና አንድ ኢራን ብቻዋን ሆና ከእስራኤል እስከ አሜሪካ፣ ከፈረንሳይ እስከ ዩናይትድ ኪንግደም፣ ከአውስትራሊያ እስከ ጣሊያን፣ ከዛ በገልፉ ሀገራት ውስጥ ያሉትን ያዋቸው እነ ኳታር፣ እነ ባህሬን፣ እነ ሳዑዲ፣ እነ ዩኤኢ፣ ኩዌት ሁሉም ይርመሰመሳል። ባለው አቅም ሁሉም የኢራንን ሚሳኤል ለማክሸፍ ይርመሰመሳል። ብቻዋን ሆና እነዚህ ሀገራት ተባብረው ነው ሊያቆሟት እየሞከሩ የሚገኙ ሊያከሽፉ እየሞከሩ የሚገኙ ወደ 11 ሀገር ማለት አስቡት። የእስራኤል መከላከያ ኃይል አይዲኤፍ ምን እንደሚያደርግ ታውቃላችሁ? ሊባኖሳውያን የዘሩት እርሻ መሬት አለ እና ግዙፍ እርሻ መሬት ናቸው። እዛ እርሻ መሬት ላይ ኬሚካል ያዘንቡበታል። በአውሮፕላን ኬሚካል ያዘንቡ። ያ ኬሚካል ምንድነው? መርዝ ነው። ለእርሻው መሬት በቃ መርዝ የሚያከስም የሚያደርቅ እንዴት እንደዚህ ይደረግ? አሁን በምን ሞራል ነው እስራኤል ክለስተር ቦምብ ተተኮሰብኝ ዓለም አቀፍ ሕግ ተጣሰ ምናምን ብሎ ለመጠየቅ በምን ሞራል? ሊባኖስ ውስጥ እርሻ መሬት ላይ የተዘራ ሰብል ላይ መርዝ ፖይዝን ከአውሮፕላን ይደፋል። በጣም ነው የሚያስ በጣም ዋይት ፎስፈረስ የሚባል ሌላ በዓለም አቀፍ ሕግ የተከለከለ ቦምብ አለ። ዋይት ፎስፈረስ ነጭ ፎስፈረስን ጥቅም ላይ የሚያውል እና ከፍንዳታው ሊባኖስ ውስጥ እየደረሰ ካለው ፍንዳታ መነሻ አድርገው እያከናወኑት ያለ ትንተና ምንድነው የሚያሳየው? እስራኤል ይህንን የዋይት ፎስፈረስ የሚባለውን ነገር እየተጠቀመች እንደሆነ ያሳያል። የተከለከለ ነው። ይኸውላችሁ በጣም ደስፕሬት ሲሆኑ ይሄ የምዕራቡ ዓለም ደስፕሬት ሲሆን በቃ የግድ ይሄን ጦርነት በምንም የትንፍጩ ዱቄቱን አምጭ በምንም ዓለም አቀፍ ሕግ ሆነ ምን ሆነ ወደዛ ጥዬ ማሸነፍ አለብኝ ብሎ ሲያስብ ያለውን የመጨረሻ